ፊታችሁ መስታወት እንዲመስል ይሄንን በየቀኑ አድርጉ። የሚያስፈልጋችሁ የኮከምበር በረዶ ነው። እሱን በረዶ ቤት ታደርጋላችሁ። ጠዋት ላይ ስትነሱ ፊታችሁን በሱ በደንብ አድርጋችሁ ማሳጅ ማድረግ ነው። ይሄ ለምን ይጠቅማል? ከዚህ በፊትም ሰርቼላችሁ ለምንድነው የሚጠቅመው ያላችሁ ነበረ። ፊታችሁ ቴክስቸሩ እንዲስተካከል በደንብ ሞይስቸራይዝ እንዲሆን ልስልስ እንዲል ያደርጋል። እንደገና ደግሞ ፊታችሁ ላይ ኦይልን ኮንትሮል ስለሚያደርግ ኦቨር ኦይል ያለው ፌስ እንዳይሆን ያደርጋል ማለት ነው። እና ይሄንን ጧጧት በየቀኑ በተለይ ደግሞ ፊታችሁ አይናችሁ ስር የሚያብጥባችሁ ጧጧት ስትነሱ አይናችሁ ስር የሚያብጥባችሁ ከሆነ ይሄ ፑፊ አይስ የምንለው ካለ አይናችሁ ስር የሚጠቅሩባችሁ ከሆነ ለዛ በጣም ይጠቅማል። በቀላሉ ደግሞ የምታገኙት ነው። ሰው ይሄንን በደንብ አድርጋችሁ ማሳጅ ማድረግ ነው። ሁሉ ጊዜ ጧጧት አድርጉ። እመኑኝ ፊታችሁ መስታወት ነው የሚመስለው። በጣም ቆንጆ ነገር ነው። መቀባት ብቻ ሳይሆን ደግሞ እንደዚህ በትንሹ ስላይስ አድርጋችሁ ውሃ ውስጥ ጨምራችሁ ጧጧት በባዶ ሆዳችሁ የኮከምበር ውሃ ብትጠጡ እሱም በጣም ቆንጆ ነው። ያው የምንቀባው ነገር ብቻ ሳይሆን የምንጠጣውም ነገር ለቆዳችን በጣም አስፈላጊ ስለሆነ የምንበላው የምንጠጣው እንደዛ ማድረግ ጥሩ ነው። አይናችሁ ስር ለሚያብጥባችሁ ፊታችሁ በጣም ኦይሊ ከሆነ እንደገና ደግሞ ሶፍት ለማድረግ የሚደርቅባችሁ ከሆነ ፊታችሁ ድርቀት ካለባችሁ በጣም ቆንጆ ነው። ሶ ሞክሩት። ባይ